የሰው ልጅ ራሱን የዚች ፕላኔት ገዢ አድርጎ ያስባል። አየርን ተቆጣጠርኩ፣ ምድርን ቆፈርኩ፣ ወደ ጠፈርም ተኮስኩ ይላል። ነገር ግን እኛ ዛሬ የኛ ናት ብለን የምንኮራባት ይህች ምድር ከገጻችን 71 በመቶ በላይ የሚሆነው ክፍል ለኛ ፈጽሞ ባልተገለጠ በማናውቀው እና ልንገዛው በማንችለው ጥቁር ውሃ the deep ocean የተሸፈነ መሆኑን ስንቶቻችን እናስባለን? ሳይንቲስቶች ዛሬ ላይ ቆመው አንድ የሚያስደነግጥ እውነት ይነግሩናል። ስለ ጨረቃና ስለ ማርስ ገጽታ ሰርፌስ ከምናውቀው ይልቅ ስለ ገዛ ምድራችን የውቅያኖስ ወለል የምናውቀው እጅግ በጣም ያነሰ ነው። ከባህር ወለል ውስጥ እስካሁን የተመረመረው ከ5 በመቶ በታች ብቻ ነው። ቆም ብላችሁ አስቡት። ያ ቀሪው 95 በመቶ በጨለማ የተዋጠው የባህር ስር ዓለም ምን ደብቆ ይሆን? ምናልባት እኛ የሰው ልጆች ዛሬ ስልጣኔ ሲቪላይዜሽን ብለን የምንጠራው ነገር በታሪክ የመጀመሪያው ስልጣኔ ባይሆንስ? ከኛ በፊት ከሺህ ዓመታት በፊት እኛ ዛሬ ከደረስንበት የቴክኖሎጂ እርከን እጅግ የላቀ አእምሮን የሚያስታምም የጥበብ ደረጃ ላይ የደረሰ ነገር ግን በአንድ አሰቃቂ የቁጣ ማዕበል ከምድረ ገጽ ጠፍቶ የሰመጠ ሰንክን ሲቪላይዜሽን ሌላ የፍጡራን ዓለም ቢኖርስ? አዎ፣ የዛሬው ትውልድ አፈ ታሪክ ሚት ብሎ የዘጋው የአትላንቲስ ከተማ ታሪክ ዝም ብሎ ተረት አይደለም። ዛሬ በፓሲፊክ ውቅያኖስ፣ በጃፓን ዳርቻዎች እና በኩባ የባህር ወለል ስር በዘመናዊ ሶናር ቴክኖሎጂ የተገኙት ግዙፍ የድንጋይ ፒራሚዶች እና ፍጹም የጂኦሜትሪ ቅርጽ ያላቸው ከተሞች የዚች ምድር ትክክለኛ ባለቤቶች እኛ እንዳልነበርን የሚመሰክሩ ሕያው እና አስፈሪ ማስረጃዎች ናቸው። እነዚህን ከተሞች የገነባቸው ማን ነው? የሰው ልጅ ወይስ መጽሐፍ ቅዱስና የጥንት መዛግብት የሚነግሩን እነዚያ ከሰማይ የወረዱት የወደቁት መላእክትና የኔፊሊሞች ግዙፋን ዘሮች? ውሃው እነዚህን ከተሞች የዋጣቸውስ በምን ምክንያት ነበር? ወደ የተሰወረው ምስጢር ቻናል እንኳን በደህና መጣችሁ። ዛሬ የሰው ልጅ አእምሮ ሊሸከመው የማይችለው የጥልቁ ዓለም እንጓዛለን። የባህር ስር ከተሞችን ምስጢር፣ የአትላንቲስን እውነት እና ከጥፋት ውሃ በፊት የነበረውን አስደንጋጭ ስልጣኔ ገለጥ አድርገን እንመረምራለን። አስጠነቅቃችኋለሁ፣ ዛሬ የምትሰሙት ታሪክ እስካሁን የተማራችሁትን የሰው ልጅ ታሪክ በሙሉ ወደ ገደል የሚወረውር ነው። የባህር ስር ከተሞችን እንቆቅልሽ ለመፍታት ጉዞአችንን የምንጀምረው ከዛሬ 2400 ዓመታት በፊት በጥንታዊቷ ግሪክ ነው። የዓለም የፍልስፍና አባት ተብሎ የሚጠራው ታላቁ ፈላስፋ ፕላቶ በ360 ዓመተ ዓለም ገደማ ቲሚዮስ እና ክሪቲያስ በተባሉ ሁለት ታዋቂ መዛግብቱ ላይ የሰውን ልጅ ታሪክ ለዘላለም የቀየረ አንድ ጽሑፍ አስቀመጠ። ፕላቶ ስለ አንዲት አትላንቲስ ስለተባለች ደሴት ጻፈ። ፕላቶ ይህንን ታሪክ ያመጣው ከራሱ አእምሮ ፈጥሮት አልነበረም። የፕላቶ ቅድመ አያት የነበረው ሶሎን በግብፅ ከነበሩ የሳይስ ቤተ መቅደስ ካህናት ፕሪስትስ ኦፍ ኢጂፕት የሰማውንና በቤተ መቅደሳቸው ግድግዳ ላይ በሃይሮግሊፊክስ የተጻፈውን ጥንታዊ ምስጢር ነው ያወረሰው። የግብፅ ካህናት ለሶሎን የነገሩት ታሪክ አሰቃቂ ነበር። ከእናንተ የግሪክ ሥልጣኔ ከ9000 ዓመታት በፊት የሄርኩለስ ምሰሶች ፒለርስ ኦፍ ሄርኩለስ የዛሬው የጂብራልታር ባሕረ ሰላጤ ከተባለው ቦታ ባሻገር ኤስያና ሊቢያን ከሚበለጥ ግዙፍ አህጉሩ ላይ ወደር የማይገኝለት ኃያልና እጅግ የረቀቀ ሥልጣኔ ነበር። ይቺ አትላንቲስ ትባላለች። የአትላንቲስ ከተማ አወቃቀር ራሱ የሰው ልጅን አእምሮ የሚያስቆም ነበር። ፕላቶ እንደሚገለጸው ከተማዋ የተገነባችው ፍጹም በሆነ የጂኦሜትሪ ስሌት ፐርፌክት ጂኦሜትሪ እርስ በርስ በሚቀያየሩ የውሃና የመሬት ቀለበቶች ኮንሴንትሪክ ሪንግስ ነበር። በመሃል ላይ ከንጹሕ ወርቅ ከብርና ኦሪካልከም ከተባለ እጅግ የሚያበራና ዛሬ በምድር ላይ ከሌለ ምስጢራዊ ማዕደን የተሠራ ግዙፍ ቤተ መቅደስ ነበራት። የአትላንቲስ ሰዎች ተራ የሰው ልጆች አልነበሩም። ፕላቶ እንደሚለው
እነሱ ከአማልክት ዘር የተወለዱ ግማሽ አምላክ ግማሽ ሰው የሆኑ ፍጡራን ነበሩ። ቴክኖሎጂያቸው የሰማይንና የምድርን ኃይል የመቆጣጠር አቅም ነበረው። ዓለምን በሙሉ በባርነት ለመያዝ ጦር አዘመቱ። ነገር ግን ይህ የቴክኖሎጂና የኃይል ጥግ እጅግ ወደ ከፋ የሞራል ውድቀት፣ ትዕቢት እና እርኩሰት መራቸው። ፕላቶ ታሪኩን ሲቋጭ የሚያስቀምጣት አንዲት ዘግናኝ ዓረፍተ ነገር አለች። የአማልክት ንጉሥ የሆነው ዚዩስ ይህን ክፋታቸውን ባየ ጊዜ በአንድ አሰቃቂ የቀንና የሌሊት ዝናብ ምድር ተከፈተች፣ ውቅያኖሱም ታላቂቱን አትላንጢስን ውጦ ለዘላለም ወደ ጥልቁ አቢስ አሰመጣት። ለሺህ ዓመታት ሳይንቲስቶችና የታሪክ ምሁራን ይህንን የፕላቶን ጽሑፍ ተራ ተረት፣ የሞራል ትምህርት ለመስጠት የተፈጠረ አፈ ታሪክ አለጎሂ ብለው አቃለውት ነበር። ነገር ግን ትልቁ አእምሮን የሚያናውጠውና የሳይንስን ዓለም ግራ ያጋባ አስደንጋጭ ክስተት የሚገለጠው እዚህ ጋር ነው። የፕላቶ ታሪክ ተረት አልነበረም። በ20ኛውና በ21ኛው ክፍለ ዘመን እጅግ የረቀቁ የባህር ስር ራዳሮች የውቅያኖሱን ወለል ማሰስ ሲጀምሩ ሳይንቲስቶች ፈጽሞ ሊያምኑት ያልቻሉትና ከመጽሐፍ ያነበቡት ታሪክ ፊታቸው ላይ እውን ሲሆን ተመልከቱ። ከካሪቢያን ባህር እስከ ጃፓን የባህር ዳርቻዎች ድረስ አትላንቲስን የሚመስሉ በሰው እጅ የተገነቡ ግዙፍ የባህር ስር ከተሞች ዮናጉኒ ሞኑሜንት ኤንድ ኩባን አንደርዋተር ሲቲ ተገኙ። የሰው ልጅ ታሪክ ከእነዚህ ከተሞች መገኘት ጋር አብሮ ፈረሰ። እነዚህን የባህር ስር ፒራሚዶች የገነባቸው ማን ነው? ፕላቶ እንዳለው ከአማልክት የተወለዱት እነማን ናቸው? የዚህ ምስጢር መልስ ያለው በግሪክ አፈ ታሪክ ሳይሆን እኛ በምናውቀውና ቤተ ክርስቲያን በምስጢር በጠበቀችው በመጽሐፍ ቅዱስና በሄኖክ መጽሐፍ ውስጥ ነው። እነዚህ አማልክት የተባሉት በትክክል እነማን እንደነበሩ ስትሰሙ የዚች ምድር ትክክለኛ ባለቤቶች እነማን እንደነበሩ ይገባችኋል። በሰው ልጅ ታሪክ ውስጥ ይህ ፈጽሞ ሊሆን አይችልም ብለን ያሰብናቸው ነገሮች እውነት ሆኖ ሲገለጡ ያ ትልቁ የሥነ ልቦናና የሳይንስ መናወጥ ኮግኒቲቭ ዲሶናንስ ይባላል። ለሺህ ዓመታት ፕላቶ የጻፈውን የአትላንቲስንና የባህር ስር ከተሞች ታሪክ ተረት ነው፣ የግሪክ ሰዎች ፈጠራ ነው ብሎ ሳይንስ ዘግቶት ነበር። ነገር ግን ቴክኖሎጂ እየረቀቀ ሲመጣ እና የሰው ልጅ ዓይኑን ከተፈራ አንስቶ ወደ ራሱ ምድር የውቅያኖስ ወለል ዲፕ ሲ ኤክስፕሎሬሽን ሲያዞር ያ የናቀው ተረት አፉን አስከፍቶ ፊቱ ላይ ቆመ። በ1986 ዓመተ ምህረት እንደ ኤውሮፓውያን አቆጣጠር ኪሃቺሮ አራታኬ የተባለ አንድ የጃፓን ዳይቨር ከጃፓን ደቡባዊ ዳርቻ ዮናጉኒ ጂማ በተባለች ትንሽ ደሴት አቅራቢያ የባህር ወለልን እየቃኘ ነበር። በድንገት በ25 ሜትር ጥልቀት ውስጥ አንድ የሰው ዓይን ሊያምነው የማይችል ግዙፍ ቅርጽ አየ። ይህ አወቃቀር የዮናጉኒ ሐውልት ይባላል። ተራ የድንጋይ ክምር አልነበርም። ከ50 ሜትር በላይ ርዝመትና 20 ሜትር ከፍታ ያለው እጅግ በረቀቀ የሂሳብና የጂኦሜትሪ ስሌት የተቆረጠ ግዙፍ እርከኖች፣ ደረጃዎች፣ ማዕዘናትና ልክ እንደ ጥንታዊ ፒራሚድ ቅርጽ ያለው ግዙፍ ቤተ መቅደስ ነበር። ይህ ብቻ አይደለም። በመቀጠል በ2001 ዓመተ ምህረት እንደ ኢሮፓውያን አቆጣጠር ፖሊና ዜሊትስኪ የተባለች ሩሲያዊ ካናዳዊት የባህር ስር መሐንዲስ ኦሽን ኢንጂነር እና ቡድኗ በኩባ ምዕራባዊ የባህር ዳርቻ ጓናሃካቢቤስ ፔኒንሱላ ስር በሶናር ማሽን ሲቃኙ የሰው ልጅን ታሪክ ሙሉ በሙሉ የሚገለብጥ ሌላ አስደናቂ ነገር አገኙ። ከ600 እስከ 700 ሜትር ጥልቀት ባለው የጨለማው ውቅያኖስ ወለል ላይ ግዙፍ በአራት ማዕዘንና በፒራሚድ ቅርጽ የተሰሩ በመቶዎች የሚቆጠሩ የከተማ ፍርስራሾች። ይህች የኩባ የባህር ስር ከተማ በግልጽ እንደሚያሳየው ይህ ስፍራ በአንድ ወቅት ደረቅ መሬት የነበረችና ኃያል ሥልጣኔ ያረፈባት ግዙፍ ከተማ ነበረች። እዚህ ጋር የጂኦሎጂስቶችና የአርኪኦሎጂስቶች ጭንቅላት ይዞራል። ለምን? ምክንያቱም
እነዚህ ከተሞች ዛሬ ወደሚገኙበት የባህር ጥልቀት ለመስመጥ ቢያንስ ከ10,000 እስከ 12,000 ዓመታት በላይ ሊፈጁባቸው ይገባል። አስተውሉ፣ 10,000 ዓመታት በፊት እኮ አሁን የምናውቀው የሰው ልጅ ሥልጣኔ ገና አልተጀመረም። ሱሜሪያውያን፣ ግብፃውያን እና የጥንት ህኖች ገና አልተነሱም። ታዲያ ከ10,000 ዓመታት በፊት ይህንን እጅግ የረቀቀ የድንጋይ ከተማና ፒራሚድ የገነባው ማን ነው? ፕላቶ። ከአማልክት የተወለዱት እጅግ የረቀቀ የቴክኖሎጂ አቅም የነበራቸው አትላንቲሳውያን ብሎ የጠራቸው ፍጡራን እነማን ነበሩ? የዚህ እንቆቅልሽ መልስ ያለው በግሪክ አፈታሪክ ውስጥ አይደለም። መልሱ ያለው መጽሐፍ ቅዱስ ውስጥ ነው። በተለይም ዘፍጥረት ምዕራፍ 6ና የሄኖክ መጽሐፍ The Book of Enoch ላይ። መጽሐፍ ቅዱስ በዘፍጥረት ምዕራፍ 6 ቁጥር 4 ላይ ከኖህ የጥፋት ውሃ በፊት የነበረውን ዓለም ሲገልጽ አንድ አሰቃቂና ማንም ሊያብራራው ያልቻለውን እውነት ይነገረናል። በነዚያ ወራት ግዙፋን ኔፊሊሞች በምድር ላይ ነበሩ። የእግዚአብሔር ልጆች መላእክት ወደ ሰው ሴቶች ልጆች በገቡ ጊዜ ልጆችን ወለዱላቸው። እነርሱም በድሮ ዘመን ስማቸው የተጠራ ኃያላን ሂሮስ ኦፍ ኦልድ ወይም ሜን ኦፍ ሪናውን ሆኑ። የሄኖክ መጽሐፍ The Book of Enoch ይህንን ታሪክ በግልጽ ያሳየናል። ትጉሃን The Watchers የተባሉት 200 የወደቁ መላእክት በሄርሞን ተራራ ላይ ወርደው የሰው ልጆችን አገቡ። ከነርሱም የተወለዱት ልጆች ተራ ሰዎች አልነበሩም። ኔፊሊሞች ግዙፋን ጃያንት ነበሩ። እነዚህ የወደቁት መላእክት fallen angels ለሰው ልጅ የብረት ማቅለጥን ሜታለርጂ፣ አስማትን፣ የኮከብ ቆጠራን አስትሮሎጂ እና ግዙፍ የድንጋይ ሕንፃዎችን ሜጋሊቲክ አርኪቴክቸርን የመገንባት የረቀቀ ቴክኖሎጂ አስተማሩ። አያችሁት ሚስጥሩን? የዮናጉኒ ሐውልትም ሆነ የኩባዋ የባህር ስር ከተማ አልፎ ተርፎም ፕላቶ ያወራላት አትላንቲስ የሰዎች ሥራ አልነበረችም። እግዚአብሔርን ያመጹት የወደቁ መላእክትና ከሰዎች የተዳቀሉት ኃያላን ግዙፋን ኔፊሊሞች የመሠረቱት አጋንንታዊ እና ቴክኖሎጂያዊ ስልጣኔ ነበረች። ለዚህ ነው እነዚህ ከተሞች የተገነቡበትን የድንጋይ ክብደት ሜጋሊትስ የዛሬው ዘመናዊ ቴክኖሎጂ እንኳን ሊያነሳው የማይችለው። የገነቧቸው ተራ ሰዎች አልነበሩም። ስማቸው የተጠራ ኃያላን ግዙፎች ነበሩ። የአትላንቲስ ስልጣኔ የረቀቀ በኃጢአት የተሞላና የሰው ልጅን ደም የሚጠጣ ብለድ ሳክሪፋይስስ ሥርዓት እንደነበረው ታሪኮች ይነግሩናል። መጽሐፍ ቅዱስም በኖህ ዘመን ስለነበረው ምድር ሲናገር ምድርም በእግዚአብሔር ፊት ተበላሸች፣ ምድርም ግፍን ተሞላች ዘፍጥረት 6:11 ይላል። የአትላንቲስና የኔፊሊሞች ከተሞች ለምን ሰመጡ? አው ፕላቶ እንዳለው ዜውስ በቁጣ የውሃ ማዕበል ላከባት አይደለም። የዓለምን ስልጣኔ ያጠፋው ኃጢአትንና የኔፊሊሞችን ዘር ከምድረ ገጽ ለማጽዳት እግዚአብሔር የላከው ታላቁ የኖህ የጥፋት ውሃ the global flood ነበር። የባህር ስር ከተሞቹ የጥፋት ውሃው ያስቀራቸው እውነተኛ የኔፊሊሞች አሻራ ናቸው። የኖህ የጥፋት ውሃ እነዚህን አጋንንታዊ ከተሞች አጠፋቸው። አትላንቲስም ወደ የውቅያኖስ ጥልቀት ሰመጠች። ነገር ግን ትልቁና አእምሮን የሚያስቆመው ምስጢር ይህ አይደለም። ማንም ያላሰበው አስደንጋጭ ክስተት የተፈጠረው እዚህ ጋር ነው። እነዚህ የባህር ስር ከተሞች ሙሉ በሙሉ ሞተው ዴድ ሩዊንስ ብቻ አልቀሩም። በዘመናችን ያሉ የባህር ተመራማሪዎች ዲፕ ሲ ኤክስፕሎረርስ እና ወታደራዊ ሰርጓጅ መርከቦች ኔቪ ሳብመሪንስ ከነዚህ ከተሞች አቅራቢያ እጅግ የሚያስደነግጡ ማንም ሊያብራራቸው የማይቻላቸው መግነጣዊ ኃይሎችንና በውሃ ውስጥ የሚበሩ የማይታወቁ ነገሮች USOs unidentified submerged objects ደጋግመው መቅረጽ ጀምረዋል። የወደቁት መላእክትና የአትላንቲስ ቴክኖሎጂ ከጥፋት ውሃ በታች በውቅያኖሱ ወለል ስር አሁንም ድረስ ሕያው ሆኖ እየሠራ ነው። የበርሙዳ ትሪያንግል ምስጢርና የአትላንቲስ መጥፋትስ ግንኙነቱ ምንድን ነው?
ሳይንቲስቶች እስከ ዛሬ የደበቁትና የዓለም መንግሥታት በከፍተኛ ወታደራዊ ምስጢር የጠበቁት አቅም የሚገልጠው በቀጣዩ ምዕራፍ ነው። የአትላንቲስ ከተማ፣ የኔፊሊሞችና የወደቁት መላእክት፣ የጥቁር አስማትና የቴክኖሎጂ ማዕከል በኖህ የጥፋት ውሃ ጊዜ ከምድረ ገጽ እንደ ጠፋች አየን። የውቅያኖስ ወለል እንደ ዋጣት ተረዳን። ነገር ግን የሰው ልጅ በባህር ላይና በሰማይ ላይ የሚያደርገው ጉዞ ይህች የሰመጠችን ከተማ ዝም ብላ አፈር ሆና እንዳልቀረች የሚያሳዩ አስደንጋጭ ክስተቶችን ማስተናገድ ከጀመረ ዘመናት አልፈዋል። ዓይናችንን ወደ አንድ እጅግ ምስጢራዊ እና የሰው ልጅ ሳይንስ ዛሬም ድረስ ሊፈታው ወደማይችለው ስፍራ እናዙር። በርሚውዳ ትራያንግል በአትላንቲክ ውቅያኖስ ውስጥ በፍሎሪዳ፣ ፖርቶሪኮ እና በርሚውዳ መካከል ያለው ይህ የባህር ክልል የዲያብሎስ ሦስት ማዕዘን በመባልም ይታወቃል። ለምን? ምክንያቱም በዚህ ክልል ውስጥ ያለምንም ዱካ የጠፉ በመቶዎች የሚቆጠሩ ግዙፍ መርከቦችና አየር ላይ ያሉ ከራዳር እይታ ውጭ የሆኑ በደርዘን የሚቆጠሩ ዘመናዊ የጦር አውሮፕላኖች ስላሉ ነው። በ1945 ዓመተ ምህረት ፍላይት 19 በመባል የሚታወቁ 5 የአሜሪካ የባህር ኃይል ቦምብ ጣይ አውሮፕላኖች ቲቢኤም አቬንጀር ቦምበርስ ከ14 አብራሪዎች ጋር በዚህ ክልል ውስጥ ሲበሩ ኮምፓሳቸው መስራት አቆመ። የሬዲዮ ግንኙነታቸው ተቋረጠ። አብራሪው ለመጨረሻ ጊዜ የተናገረው ቃል የሰውን ልጅ አእምሮ የሚያስቆም ነበር። አቅጣጫ ተፍቶናል። ውሃው አረንጓዴ ሆኗል። ምንም ነገር ትክክል አይደለም። አትምጡ። እንግዳ የሆነ ነገር እያየን ነው። ከዚያ በኋላ አውሮፕላኖቹ፣ አብራሪዎቹ ለዘላለም ጠፉ። አንድም ስብርባሪ ወይም ሬኬጅ አልተገኘም። ሳይንቲስቶች ይህ የተፈጥሮ አደጋ ነው፣ የጋዝ ፍንዳታ ነው፣ የባህር ሞገድ ነው እያሉ ሊያረጋጉን ሞክረዋል። ነገር ግን ትልቁ አሰቃቂው እና ማንም ያላሰበው አስደንጋጭ ክስተት የተፈጠረው እዚህ ጋር ነው። ታዋቂው አሜሪካዊ ሟርተኛና የእንቅልፍ ነቢይ ተብሎ የሚጠራው ኤድጋር ኬሲ በ1930ዎቹና 40ዎቹ ከሞቱ በፊት አንድ አእምሮን የሚያናውጥ ራእይ ተናግሮ ነበር። ኬሲ ስለ በርሙዳ ትሪያንግል ሲናገር መርከቦችና አውሮፕላኖች የሚጠፉት በተፈጥሮ አደጋ ሳይሆን አትላንቲሳውያን ይጠቀሙበት በነበረው ታላቁ ክሪስታል ወይም ትዋዎይ ስቶን ኃይል እንደሆነ አስታውቋል። ኬሲ እንደሚለው አትላንቲስ ከመሰመቋ በፊት ኃይሏን የምታገኘው የፀሐይንና የጠፈርን ብርሃን ስባ ወደ አስፈሪ የኃይል ሞገድ ወይም ኤነርጂ ቢም ከምትቀይር ግዙፍ ክሪስታል ነበር። ይህች ክሪስታል አትላንቲስ ወደ ውቅያኖስ ስትስምጥ አብራ በመሬት ስር ተቀብራለች። ነገር ግን አሁንም ድረስ ኃይሏን እያመነጨች ነው። በበርሙዳ ትራያንግል ስር አንዳንዴ ይህች የኃይል ክሪስታል ስትነቃ በባህሩና በአየሩ ላይ ያለውን የመግናጢሳዊ መስክ ማግኔቲክ ፊልድ ታዛባለች። መርከቦች፣ አውሮፕላኖች እና የሰው ልጆች የኮምፓሳቸውና የራዳራቸው ቴክኖሎጂ እየፈረሰ ወደ ሌላ የመንፈሳዊ ዓለም ገጽታ አናዘር ዳይሜንሽን ወይንም ወደ ጥልቁ የባህር ወለል ይሰምጣሉ ይላል። ይህ የኬሲ ትንቢት ለዓመታት ተረት መስሎ ነበር። ነገር ግን በ2001 ዓመተ ምህረት እንደ ኤሮፓያን አቆጣጠር ዶክተር ሜየር ቬርላግ የተባሉ የውቅያኖስ ተመራማሪ ኦሽኖግራፈር በኩባ አቅራቢያ በበርሙዳ ትራያንግል ክልል ውስጥ በሶናር ማሽን ሲቃኝ ነው 2000 ጫማ 600 ሜትር ጥልቀት ላይ ከብርጭቆ ግላስ ወይንም ክሪስታል የተሰሩ ከግብፅ ፒራሚዶች 3 እጥፍ የሚበልጡ 2 ግዙፍ ፒራሚዶችን አገኘን ብለው ዓለምን ጉድ አሰኙ። የብርጭቆ ፒራሚዶች በባህር ስር። ይህ ፕላቶ ያወራው ኬሲ የተነበየውና የጥንቶቹ ኔፊሊሞች የገነቡት የአትላንቲስ ኃይል ወይም ኤነርጂ ሶርስ መሆኑ ነው። ሳይንቲስቶች ይህንን ግኝት ወዲያውኑ አላረጋገጥነውም በማለት ለመሸፈንና ለማፈን ሞከሩ። የዓለም የኦቂያኖስ ጥናትና ወታደራዊ ተቋማት የባህር ስር ምስጢራትን ለሕዝብ ይፋ ማድረግ ለምን ፈሩ?
ምክንያቱም እውነታው ከድንጋይ ፒራሚድም ከማዕበልም በላይ ነው። እውነታው የሚያጠነጥነው በውሃ ስር ከጥፋት ውሃ በኋላም አሁንም ድረስ ሕያው ሆኖ የሚንቀሳቀስ አንድ ሌላ ፍጡር ነው። ዛሬ የአሜሪካ የባህር ኃይል ዩኤስ ኔቪ እና አብራሪዎች በይፋ ዲክላሲፋይድ አድርገው እንዳወጡት ከባህር ስር እየወጡ በሰማይ ላይ እንደ መብረድ ተጉዘው መልሰው ወደ ውቅያኖስ የሚሰምጡ ዩኤስኦስ አንአይደንቲፋይድ ሰብመርጅድ ኦብጀክትስ እና ዩኤፍኦስ ከምን እንደተሰሩ ከየት እንደመጡ ማንም አያውቅም። የኔፊሊሞች የግዙፋኑ ቴክኖሎጂ የአጋንንት ኃይል በውቅያኖሱ ወለል ስር አሁንም አለ። የጥፋት ውሃ የገደለው የሰው ልጅን ሥጋን ቢሆንም የጥቁር አስማት አዋቂዎቹ መላእክት ደ ዋቸርስ እና አጋንንት በባህር ስር ሆነው አሁንም የሰው ልጅ ቴክኖሎጂ በተለይም ወታደራዊና ዲኤንኤ ምህንድስናን እያታለሉ ይሆን? የአትላንቲስ መጥፋት፣ የበርሙዳ ትሪያንግል እንቆቅልሽ እና የማይታወቁትን የውሃ ስር ፍጡራን ዩኤስኦስ የጥንት ታሪክ መዛግብትና ዘመናዊ ሳይንስ የተፋጠጡበት አስፈሪ ምስጢር ነው። ነገር ግን የጥልቁ ምስጢር ይህ አልነበረም። የባህር ስር ከተሞች የአትላንቲስ የኔፊሊሞች ስልጣኔ ከጥፋት ውሃ በታች ቀርተው ሳለ ዛሬ በ21ኛው ክፍለ ዘመን የዓለም ኤሊቶች ግሎባል ኤሊትስ እና ምስጢራዊ ማኅበራት ሲክሬት ሶሳይቲስ ይህንን የጠፋችውን የባህር ስር ከተማ አዲሲቷ አትላንቲስ the new አትላንቲስ በሚል ስም በገዛ ዓይናችን ስር በምድር ላይ ዳግም እየገነቧት እንደሆነ ብነግራችሁስ? የአትላንቲስ ዳግም መነሳትና የመጨረሻው ዘመን ኤንድ ታይምስ ሴራ የሚገለጥበት ማንም ያላሰበው አሰቃቂ እውነት እዚህ ጋር ይጀምራል። በአትላንቲስ ውስጥ የነበረው ያ እጅግ የረቀቀ ቴክኖሎጂ፣ ያ የሰው ልጅን አእምሮ የሚያሳመም የጥቁር አስማት ጥበብ እና ያ ከአማልክት ከወደቁት መላእክት የተቀበሉት ኃይል በኖህ የጥፋት ውሃ ጊዜ ከምድረ ገጽ ጠፋ። ውቅያኖሱ ውጦት ቀረ። አሁን ታዲያ ይህ ታሪክ አብቅቷል ብለን ልናስብ እንችላለን። የሞተች ከተማ ናት፣ ሰመጠች አህጉር ናት፣ ለዘመናችን አታሰጋንም ብለን ራሳችንን እናሳምናለን። ነገር ግን ትልቁ አሰቃቂው እና የሰው ልጅን የመጨረሻ ዕጣ ፈንታ ኤንድ ታይምስ ዴስቲኒ የሚወስነው ምስጢር ገና አልተነገረም። አትላንቲስ በውሃ ብትጠፋም መንፈሷና ዓላማዋ ግን አልሞተም። ዛሬ በዓለማችን ላይ ያሉ ዓለምን የሚቆጣጠሩ የገንዘብና ሥልጣን ማማ ላይ የተቀመጡ ምስጢራዊ ማኅበራት ሲክሬት ሶሳይቲስ እንደ ፍሪሜሰንስ እና ኢሉሚናቲ የጠፋችውን አትላንቲስ ዳግም በምድር ላይ ለመገንባት በመቶ ለሚቆጠሩ ዓመታት በድብቅ ሲሰሩ ቆይቷል ብንነግራችሁስ? ይህ የሴራ ትንተና አይደለም፣ ይህ ታሪክ ነው። በ1627 ዓመተ ምህረት እንደ አውሮፓውያን አቆጣጠር የዘመናዊው ሳይንስ አባትና ታላቁ የብሪታንያ ፈላስፋ ሰር ፍራንሲስ ቤከን አንድ መጽሐፍ ጻፈ። የዚህ መጽሐፍ ርዕስ ምን ነበር? The New Atlantis አዲሲቷ አትላንቲስ። ፍራንሲስ ቤከን ታዋቂው የሮዚ ክሩሺያን ምስጢራዊ ማኅበር አባልና የዘመናዊቷ አሜሪካ ምስረታ ጀርባ ከነበሩት ዋነኛ ጠንሳሾች አንዱ ነበር። በመጽሐፉ ውስጥ የገለጸው ራዕይ አንድ ቀን የሰው ልጅ ሳይንስን፣ አርቲፊሻል ኢንቴሊጀንስን፣ በወቅቱ ቴክኖሎጂ፣ የጄኔቲክ ምህንድስናን እና የሕይወት ማራዘኛ ጥበብን ኢሞርታሊቲን ተጠቅሞ አምላክን የማይፈልግ በሰውኛ አእምሮ ሴኩላር ሂዩማኒዝም ብቻ የምትመራ አንዲት ፍጹም ከተማ ኡቶፒያ ይገነባል የሚል ነበር። ቤከን ይህችን አዲስ ዓለም አዲሲቷ አትላንቲስ ብሎ ሰየማት። ተመልካቾቼ አሁን የምነግራችሁን ቃል በጥልቀት አስተውሉ። የጥንቷ አትላንቲስ የጠፋችው ለምንድን ነው? ፕላቶ እንዳለውና መጽሐፍ ቅዱስ ዘፍጥረት 6 እንደሚነግረን የሰው ልጅ በቴክኖሎጂው ተመክቶ ከወደቁት መላእክት ኔፊሊሞች ጋር ተደባልቆ እግዚአብሔርን ስላመፀ ነው። ዛሬስ የዘመናችን ኤሊቶች ግሎባል ኤሊትስ እያደረጉት ያለው ምንድን ነው? በዳቮስ ወርልድ ኢኮኖሚክ ፎረም ስብሰባ ላይ ክላውስ ሽዋብና ዩቫል ኖህ ሃራሪ
የሰው ልጅ ራሱን አምላክ ወደሚያደርግበት ዘመን ደርሰናል ይሉናል። በአርቲፊሻል ኢንቴሊጀንስ፣ በዲኤንኤ ክሎኒንግ እና አእምሮን ከኮምፒውተር ጋር በማዋሃድ ትራንስሂውመኒዝም ሞትን እናሸንፋለን ይላሉ። ይህ እኮ የዚያች በጥፋት ውሃ የሰመጠችው አትላንቲስ ዘመናዊ ቅጂ ሞደርን ሬፕሊካ ነው። እግዚአብሔር ኮብላይና ተቀበዝባዥ ትሆናለህ ብሎ የረገመው የቃየል ዘር የፈጠረውን የቴክኖሎጂና የብረት ሥራ ቱባል ቃየልን እና ከጥፋት ውሃ በፊት የነበረውን የአጋንንት ጥበብ ዛሬ ዓለም በአዲስ መልክ ኒው ወርልድ ኦርደር እየተገበረው ነው። ፍሪሜሰኖችና የዓለም መሪዎች አዲሲቷን አትላንቲስ አሜሪካንና የምዕራቡን ሥልጣኔ የመሠረቱት ያንን የጠፋውን የኔፊሊሞች የግዙፋን ኃይልና ሥልጣኔ ዳግም ወደ ምድር ለማምጣት ነው ብለው ብዙ መንፈሳዊ ተመራማሪዎች ያምናሉ። ለዚህ ነው በዶላር ላይ ያለው ፒራሚድ፣ በአሜሪካ ከተሞች ውስጥ ያሉት የኦቤሊስክ ሐውልቶች እና የጠፈር ምርምራቸው ሁሉ የጥንቷን ግብፅና የአትላንቲስን ምልክቶች ኦከልት ሲምቦልስ የሚሸከሙት። የባህር ስር ከተሞች እንደ ኩባና ዮናጉኒ ያሉት ፒራሚዶች አሁንም በጨለማ ውቅያኖስ ውስጥ ተኝተዋል። ነገር ግን የእነዚህ ከተሞች ገንቢዎች የወደቁት መላእክት መንፈስ አላንቀላፋም። ዛሬም የሰው ልጅን ቴክኖሎጂ እየዘወረ እናንተም እንደ አማልክት ትሆናላችሁ ዘፍጥረት 3:5 እያለ ወደ ሁለተኛውና የመጨረሻው የጥፋት አፋፍ የአርማገደን እየነዳን ይገኛል። የጥንቷ አትላንቲስ በውሃ ጠፋች። አዲሲቷ አትላንቲስስ ሐዋርያው ጴጥሮስ በሁለተኛ ጴጥሮስ 3:7 ላይ እንዳስጠነቀቀን አሁን ያሉ ሰማያትና ምድር ግን ለእሳት ተጠብቀዋል። ክቡራትና ክቡራን፣ የባህር ስር ከተሞች፣ የአትላንቲስ መጥፋት እና የኔፊሊሞች የግዙፋኑ ታሪክ የሆሊውድ ፊልም አይደለም። ይህ የሰው ልጅ ከየት እንደመጣ፣ ምን ያህል እንደረከገ እና በኃጢአቱ ምክንያት እንዴት በአሰቃቂ ሁኔታ እንደጠፋ የሚያሳይ የዘመናት እንቆቅልሽ ሚስትሪ ኦፍ ዘ ኤጅስ ነው። የባህር ወለል ያንን የጥንት አጋንንታዊ ሥልጣኔ ውጦ ይዞታል። ነገር ግን ዛሬ እኛ የምንኖርባት አዲሲቷ አትላንቲስ የዘመናዊው ቴክኖሎጂ ዓለም የጥንቱን ጥፋት ደፍላድ ረስታለች። አሁን እኔ አንድ ጥያቄ ጥዬላችሁ ልለፍ። የሰው ልጅ ዛሬ በአርቲፊሻል ኢንቴሊጀንስ፣ በክሎኒንግ እና በኒውክሊየር የጦር መሳሪያ የደረሰበት አስፈሪ ጥግ ልክ ፕላቶ እንደጻፈው አትላንቲስ ከመጥፋቷ በፊት ከነበረችበት የትዕቢትና የርኩሰት ደረጃ ጋር አንድ አይነት አይመስላችሁም? ታሪክ ራሱን ይደግም ይሆን? አዲሲቷ አትላንቲስስ የዘመናችን ስልጣኔ ከእግዚአብሔር የመጨረሻ ፍርድ እሳት ማምለጥ ትችላለች? ጉዳዩ እጅግ ጥልቅ፣ ምስጢራዊና አስፈሪ ነው። እናንተስ ይህንን የተሰወረ ምስጢር እንዴት አያችሁት? የባህር ስር ከተሞችን የገነቡት እነማን ናቸው ትላላችሁ? የሰው ልጆች ወይስ የኔፊሊም ግዙፋን ዘሮች? እባካችሁ አሁኑኑ ሐሳባችሁን፣ ድንጋጤያችሁን ወይም መደነቃችሁን ከታች ኮሜንት ላይ ጻፉልኝ። ምክንያቱም የእናንተ እይታ ይህንን የዘመናት እንቆቅልሽ ይበልጥ ስለሚያጎላው ነው። ይህ ቪዲዮ የተደበቀ እውነትን ገልጦላችሁ ከሆነ አሁኑኑ ቪዲዮውን ላይክ በማድረግ ለሌሎችም እንዲደርስ አድርጉት። እንዲሁም ከታሪክ ከትንቢት እና ከመንፈሳዊ ዓለም ጀርባ ያለውን ምስጢር በጥልቀት መመርመራችንን እንድንቀጥል የተሰወረው ምስጢር ቤተሰብ ለመሆን ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትዘንጉ። እስከ መጨረሻው አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሚቀጥለው ሌላውን የዓለምን ታሪክ የሚቀይር ምስጢር ይዤላችሁ እስከመጣ ድረስ ንቁ፣ ጸልዩ፣ ሰላም ሁኑ።